አስገራሚ የአርሰናሉ የመሃል ሜዳ ተጫዋች ሆነው የኤብሪቺዜ ንግግር ከትላንት በስቲያ የቶተንሃሙ አሰልጣኝ ቶማስ ፍራንክ እንደዚህ በማለት ተናግሮ ነበር። ኤብሪቺዜ ማን ነው? እኔ ኤብሪቺዜ የሚባል ተጫዋች አላቅም፣ ሁኢዝ ኤብሪቺዜ በማለት እንደተናገረ ይታወሳል። ታዲያ ኤብሪቺዜ ከትላንትናው ከጨዋታው ከመጠናቀቅ በኋላ እንደዚህ በማለት ደግሞ ምላሹን የሰጠ ሲሆን እኔ ቶተንሃም ስፐርስ ደጋፊዎችም ሆነው የቶተንሃሙ አሰልጣኝ ቶማስ ፍራንክን ለመተዋወቅ የግድ ካምፋየር ማዘጋጀት የሚጠበቅብኝ አይመስለኝም። ከዛ በዘለለ መልኩ ደግሞ ሆቴል ወይም ደግሞ የተለየ ቦታ እነሱን ለመተዋወቅ መቅጠር ያለ ብኛ አይመስለኝም። እስከ ቤቴ እስከ ኢምሬት መተው እኔን ማን እንደሆንኩ ያሳየዋቸው ይመስለኛል። ከዚህ በላይ መተዋወቅ ያለ አይመስለኝም። የቶተንሃሙ አሰልጣኝ ቶማስ ፍራንክ ከዚህ በኋላ እኔን በእንቅልፉ ሰዓትም በህልሙም በውኑም እኔን አለማስታወስ የሚችል አይመስለኝም። ከዚህ ዓለም በሞት ከተለየ ብቻ ነው እኔን አለማስታወስ የሚችለው። የቶተንሃም ስፐርስ ደጋፊዎችም ቢሆኑ ከዛሬዋ ቀን ጀምረው እኔን በትክክል ያወቁኝ ይመስለኛል። ከቶማስ ፍራንክ ጋራም በትክክል የተዋወቅን ይመስለኛል። እኔ ከመናገር በላይ ተግባርን አምናለሁኝ። ስለዚህ መተዋወቅ በተግባር ነው። በተግባር ደግሞ ሁሉንም ነገር ያሳየው ይመስለኛል። ፈጣሪ ጨዋታው ከመጀመሩ በፊት ጸሎት አድርጌ ነበር። በጨዋታው ላይ ደግሞ ልዩ እንቅስቃሴ በማድረግና ልዩ ብቃቴን ለቡድኔ በማሳየቴ እጅግ በጣም ኮርቻለሁኝ። በድሉ ደግሞ እጅግ በጣም ተደስቻለሁኝ በማለት እንግዲህ የአርሰናሉ የመሃል ሜዳ ተጫዋች ሆነው የኤብሪቺዜ ንግግር ነበር። እንደዚህ አይነት አጫጭር የስፖርት መረጃዎች እንዲደርሳችሁ እዚች ጋር ያለውን የፕላስ ምልክት እየተጫናችሁ ቤተሰብ እንድትሆኑ መክራለሁኝ።